እያንዳንዱ ወንድ በህይወት ውስጥ እንደው አነሰ እንኳን ቢባል አንድ ጊዜ በሴት ልጅ ግራ ተጋብቷል። ወይ ተጠቅማበታለች አለዛ ተጫውታበታለች። ሁላችንም አጋጥሞን ያውቃል። እንደኔ የጠበሳ ንጉስ ብትሆን እንኳን ከዚህ አታመልጥም። ነገር ግን በህይወት ልምዴ ውስጥ በቆንጆ ሴቶች ድር ውስጥ ከመግባቴ በፊት ባውቃቸው ኖሮ ብዬ የተመኘዋቸው በጣም ብዙ እውቀቶችንም ቀስሜበታለሁ። እያንዳንዱን ቀይ መብራቶች ለመለየት ችያለሁ። ስለዚህ ዛሬ አንበሳዬ ከሴቶች መጠንቀቅና ማስወገድ ያለብን ቀይ መብራቶች አሳያለሁ። ምክንያቱም ካላስወገድካቸው በዘላቂነት የሚኖረው ሪሌሽንሺፕ ውስጥ የማይለቅ ራስ ምታት ሆነው ይቀጥላሉ። ጀመርን። ቀይ መብራት ቁጥር 1 ለመመለስ አመት መፍጀት። ሴት ልጅ ቴክስትን ለመመለስ እድሜ ልክ ከፈጀች ስነግርህ አዝናለሁ አንበሳዬ፣ ግን ይሄ መቼም ጥሩ ምልክት ሆኖ አያውቅም። በእርግጥ መጀመሪያ አካባቢ ከሆነና ገና በቅጡ እንኳን ያልተግባባችሁ ከሆነ ያላትን ብዙ ጊዜ እስክትሰጥ ያህል ገና ብዙ አታውቅም ማለት ነው። ነገር ግን ዘለግ ላለ ጊዜ እያወራችሁ ከነበርና አንድ ሁለት የግል ጉዳዮችን ከተለዋወጣችሁ በኋላ እንኳን አሁንም ለመመለስ በጣም የምትዘገይ ከሆነ ያ ማለት አልመሰጥካትም ማለት ነው። ምናልባት ከሌላ ወንድ ጋር ትሆናለች፣ አለዛ ዝም ብላ እያሸች ሊሆንም ይችላል። አለበለዛ ደግሞ ከዚህ የሚብሰው በጭራሽ አልፈለገችም፣ ነገር ግን እንዳልፈለገች ነግራ ወይም ቴክስትን ባለመመለስ ስሜትን መጉዳት አልፈለገችም። ስለዚህ የሆነ ቀን በራስ ጊዜ ገብቶ ትተዋለህ ብላ በጣም እየዘገየች ትመልስልሃለች። ምስኪን። በል እንግዲህ ይህን እንደ ምልክት ተረዳው አንበሳዬ። በቃ ያን ያህል አልማረካትም፣ ምንም ማለት አይደለም፣ ያጋጥማል። ቀይ መብራት ቁጥር 2 ትኩረት ፈላጊ። አሁን እንግዲህ አንዱ ፍሪክ እናቱ በተኛበት ቁርስ እስክታቀርብለት እየጠበቀ ሁሉም ሴቶች ትኩረት ፈላጊዎች ናቸው ባክ ማይኮ ምናምን እያለ ሲያኩተመትም ይሰማኛል። ያው እንግዲህ በከፊል እውነት ነው፣ ግን ያ ምክንያቱ ሁላችንም ወንዶችን ብንሆን ትኩረት እንወዳለን። ለዚህ ነው ሰዎች ሀብትና ዝናን ሲያሳድዱ ራሳቸውን ሰውነታቸውን ሁላ አደጋ ላይ ለመጣል ዝግጁ የሚሆኑት። ነገር ግን የሴቷ የትኩረት መሳብ ፍላጎት ከቁመቷ ካለፈና ጭራሽ የማታውቃቸውን ሰዎች ሁላ ትኩረት ለመሳብ የምትጋጋጥ ከሆነ ትልቅ ቀይ መብራት ነው። ምክንያቱም ሌሎች ሰዎች ስለሷ በሚያስቡትና በሚሰጧት ነገር በቀላሉ ልትሳብ እንደምትችል ያሳያላ። ሴት ልጅ ትኩረት ማግኘት ብትፈልግና ይህን ትኩረት ከሚያውቋትና ከምትወዳቸው ሰዎች ለማግኘት ብትመኝና ብትሰራ ያ የተለየ ነገር ነው፣ ፍጹም ጤናማም ነው። ሴቶቼ ያንተን ትኩረት እንፈልጋለን እያሉ ቢያስጨንቁኝ በጣም ኖርማል ነው። ማንሳት የፈለግኩት ነጥብ የባለ ሱቁን፣ የመንገደኛውን፣ ድንጋይ ላይ ድድ የሚያሰጡትን ጎረምሶች፣ የሰፈሩ ሽማግሌን፣ ቡና የምታንቃረረው አሮጊትን፣ የታክሲ ሹፌሩን፣ የረዳቱን፣ ያስተናጋጁን፣ የጎረቤቷን ውሻ ሳይቀር ትኩረት ለመሳብ መከራዋን የምትበላ ከሆነ ነው ችግሩ። ወንድሙን ሴት ማንም ሰው እንደዚህ አይነት የትኩረት ሴሰኛ አይፈልግም። ብዙ ጊዜ የእንደዚህ አይነት ሰዎች ችግር የሚመነጨው ውስጣዊ ከሆነ ጉራ ነው። በሪሌሽንሺፕ ውስጥ ደግሞ ግብድዬ ጉራ መጋፈጥ የምትፈልገው የመጨረሻ ነገር ነው። ቀይ መብራት ቁጥር 3 ዝቅ ያለ ጥራት ያለው የኋላ ታሪክ። ይሄ ቀይ መብራት እንደውም ከሷ ይልቅ ይበልጥ የሚያደላው ወደ አንተ ነው። ከዚህ በፊት ባላት ታሪክ የወንድ ጓደኞቿ በጠቅላላ ዝርክርክ የሚባሉ አይነት ከነበሩ አንተም ዝርክርክ የምትባል አይነት ሰው የመሆን እድል በጣም ሰፊ ነው። እዚህ ጋር ያለው ችግር ግልጽ ነው። ዝርክርክ ነህ፣ ግን እሱ ብቻ ሳይሆን ልጅቷ ዝርክርኮችን ብቻ ዴት የምታደርግ ከሆነ በውስጧ ዝቅተኛ ጥራት ያላቸውን ወንዶች ብቻ ነው የምትወደው ማለት ነው። ያ ደግሞ አንተ መሆን አትፈልግም። ከፍተኛ ጥራት ያለ ወንድ ከሆንክ እሷ ያን ጥራት አታስተውለውም። ቢያንስ እሷ የለመደችው ጥራት ድረስ ዝቅ ብለህ እስክትወርድ ድረስ በአንተ አትረካም። በፊት አሪፍ የነበሩ ወንዶች በዚህ አደገኛ ወጥመድ ውስጥ ሲያዙ አስተውላለሁ። በዚህ አጋጣሚ የሚፈጠረው ነገር ልጅቷ ዝቅ ያሉ ወንዶችን ስለለመደችና እነሱን ስለምትመርጥ ጥራት ላለው ወንድ ያን ያህል ዋጋ ላትሰጥ ትችላለች። እሱ ደግሞ ፎንቃ ገባልኝ ይልና በእሷ ለመታየት ሲል ስግጥ ብሎ ይዝረከረካል። ከዛማ ለተወሰነ ጊዜ ያገኛት ቢመስለውም ከጊዜ በኋላ ከሷም ከራሱም ሳይሆን ሁለት ያጣ ዝርክርክ ሆኖ ይቀራል። እሷ የዝቅታ ንግስት ናት። እዛ መውጫው ጠባብ የሆነ ጉድጓድ ውስጥ መግባት የለብህም። ልክ እንደ ብላክ ሆል ነው። ይሄ ዝቅተኛ ጥራት ያለው ሪሌሽንሺፕ ያላቸው ሴቶች ቀይ መብራት ናቸው። ምንም ያህል ብታሳዝንም እሷን መታደግ ደግሞ ያንተ ስራ አይደለም። አንተ ማነህ? ስፓይደርማን ወይስ ሱፐርማን? ደግሞ ልንገርህና ከ10ሩ 9ኙ ከዚህ ውስጥ መውጣት ራሱ አይፈልጉም። ለምን እንደ ታይታኒክ ቁልቁል አትምዘገዘግም? ያንተ ስራ ዘሎ መውረድ ብቻ ነው። በዛ ላይ ደግሞ ሁልጊዜ ዴት የምታደርገው ዝቅተኛ ጥራት ያላቸው ወንዶችን ከሆነ ከሀገሬው ወንድ ጋር ነው ማለት ነው ፉክክር። ይህ በእንዲህ እንዳለ እንደኔ አይነት የጠበሳ ንጉስ ከሆነ ግን ዴት የምታደርገው ቀኑን ሙሉ ሲጋራ የማገብ ፑል ሲጫወት ወደሚውለው አፈር በፍጹም ዝቅ አትልም። እንደኔ መሆን ከፈለክ ደግሞ ሰብስክራይብ አድርግና ደቀ መዝሙሬ ሁን። ገና መሽተነካና እንደ ውቅያኖስ ከሰፋው ጥበብ ውስጥ እየቀዳው አጠምቃለሁ። ቀይ መብራት ቁጥር 4 ተንኳሽ። ቸከስ ተንኳሽና በየቦታው በትናንሽ ነገሮች ሳይቀር የምትበሳጭና ነገር የምትጭር ከሆነ በቻልከው ፍጥነት ከሷ ሸሽ።
አንዳንድ ጸብ ቁርሳቸው የሆኑ ሰዎች አሉ፣ በነገር መጫርና ማክረር የሚተዳደሩ። ያለችን ጥቂት ጊዜ ደግሞ በነገርና በጭንቀት በተሞላ ሪሌሽንሺፕ ውስጥ ማሳለፍ አትፈልግም። ነገረኛ ሴት የቀይ መብራቶች ሁሉ ቀይ መብራት ናት። ሁለታችሁ ብትጣመሩ ህይወታችሁ በነገርና በጭንቀት የተጥመለመለና የተጨማለቀ ቆንጆ ፓስታ እንደሚወጣው አሪፍ ማስታወቂያ ናት። እና ይሄን ትፈልጋለህ? 24 ሰዓት ብጥብጥ አይመስለኝም። ስለዚህ ከዚህ ሴት ራቅ። ችግሩ ወንዶች ይህን ቀይ መብራት አለማወቃቸው አይደለም። ችግሩ አብዛኞቹ ወንዶች እነዚህን ቀይ መብራቶች ቢያውቁም አለማየትን ይመርጣሉ። ምክንያቱም በተሳሳተ ጭንቅላት እያሰቡ ነዋ። ስለዚህ እግሮችህ መሃል ከሚወዛወዘው ይልቅ ትከሻ መሃል ባለው ጭንቅላት ማሰብህን እርግጠኛ ሁን። እንደገና ደግሞ ቴሌግራም ላይ @mycohelp ብለህ ብትፈልገኝ ብዙ የምናወራቸው ነገሮች ይኖራሉ። ይህን የጥበብ ብፌ የመሰለ ቪዲዮ አይተህ ስታበቃ ደግሞ ላይክ ሳታደርግ እንደመውጣት ያለ ስግብግብነት ስለሌለ ላይክ ማድረግ እንዳትረሳ። እስከ ሳምንት ቸርን ሰንብት። ወጣው።